ሰላም እንዴት ናችሁ? ወደ ኢትዮ ገርልስ ቻናል እንኳን በደህና መጣችሁ። ቪዲዮን ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ። እሺ ዛሬ ደግሞ የመጣ ነው ብጉርን በቀላሉ እንዴት ልናጠፋ እንችላለን ነው። ብጉርን በቀላሉ ለማጥፋት መጀመሪያ መንስኤዎቹ ምክንያቶቹን ማወቅ ስለሚያስፈልግ መጀመሪያ ወደ እነሱ እንሂድ። ይሄ የምነግራችሁ ምክንያቶች በጠቅላላ ማንኛውም አይነት ሰው ማለት ምንም አይነት የቆዳ ችግር ሳይኖርበት ነገር ግን በራሱ ባመጣቸው ልምዶች ምክንያት የሚመጡ ችግሮች ናቸው። የመጀመሪያው እንግዲህ በቂ እንቅልፍ አለማግኘት ነው። በቂ እንቅልፍ ከቆዳችን ጋር ምን ግንኙነት አለ ለምትሉ ሰዎች በምንተኛበት ሰዓት ቆዳችን በራሱ ሪከቨር ያደርጋል። በቂ እንቅልፍ ሳናገኝ ስንቀር ግን ምንም አይነት ሰዓት ስላልሰጠነው ሪከቨር ማድረግ አይችልም። ስለዚህ በቂ እንቅልፍ ማግኘት አስፈላጊ ነገር ነው ማለት ነው። ሌላው ደግሞ ቅባት የበዛባቸው ጃንክ ፉዶች፣ የተጠባበሱ ምግቦችን አብዝቶ መመገብ ነው። ሌላው ደግሞ ሁላችንም እንደምናውቀው ጣፋጭ ምግቦችን አዘውትሮ መመገብ ነው። ሌላው ደግሞ ፊታችንን እጅ የምናበዛበት ከሆነ፣ በጣም በተደጋጋሚ የምንነካው ከሆነ። ሌላው ደግሞ የቆዳ ታይፓችንን አለማወቅ ነው። የቆዳ ታይፓችንን አለማወቅ የምንጠቀመውን ፕሮዳክት ለእኛ የሚስማማንን ፕሮዳክት ስለማናቅ ያገኘነውን ፕሮዳክት ነው የምንጠቀመው። ይሄ ደግሞ የተለያየ ሳይድ ኢፌክት ስላለው በቆዳችን ላይ የተለያዩ ነገሮች ሊወጡብን ይችላሉ። እሺ አሁን ደግሞ ስለ ብጉር አይነቶችና ስለምንጠቀማቸው ፕሮዳክቶችና መፍትሄዎችን ይዤላችሁ የመጣሁት። የመጀመሪያው ታይፕ ዋይት ሄድ ወይም ክሎዝድ ኮሞንዶስ ይባላል በሜዲካል ተርሙ። ይሄ እንግዲህ በምስሉ ላይ እንደምትመለከቱት ከቆዳችን በታች ትንሽዬ ነጭ የሆነ እብጠት የሚያሳይ ነው። መንስኤውም እንግዲህ የሚሆነው ዴድ ስኪን ወይም የሞተ ቆዳ መከማቸት ነው። ለዚህ የብጉር አይነት ደግሞ በምስሉ ላይ የምትመለከቱትን ፕሮዳክት መጠቀም ነው። ሌላው ደግሞ ማድረግ የሌለብን እንደ ኮሞዶጄኒክ አይነት ፕሮዳክቶችን አለመጠቀም። ኮሞዶጄኒክ ፕሮዳክት ማለት የቆዳችንን ቀዳዳ የሚደፍኑ ፕሮዳክቶች ናቸው። ለምሳሌ ኮኮናት ኦይል። ሁለተኛው ደግሞ ካካዋ በተር ነው። እኔ ያልጠቀስኩላችሁ ሌሎች ብዙ ፕሮዳክቶች ሊኖሩ ይችላሉ። እናንተ ግን ለቆዳችሁ የማይስማማ ወይም ደግሞ ሰው ተጠቀሙ ስላላችሁ ወይም በጣም ፕሮዳክቱ ታዋቂ ስለሆነ ብቻ መጠቀም የለባችሁም። ሁለተኛው የብጉር አይነት ደግሞ ብላክ ሄድ ወይም ኦፕን ኮሞዶንስ በሜዲካል ተርሙ። በምስሉ ላይ እንደምትመለከቱት ቆዳችን ላይ ትናንሽ ሆነው ጥቁር ነጠብጣብ ያላቸው ናቸው። ለዚህ የብጉር አይነትም ይህንን ፕሮዳክት ተጠቀሙ። ሌላ ደግሞ ክሌይ ማስክ መጠቀም ነው። በተጨማሪም ደግሞ ሬቲኖይል መጠቀም አለብን። ይህ ደግሞ የሚረዳን ብጉራችን በድጋሚ እንዳይመለስ ነው። ሶስተኛው የብጉር አይነት ደግሞ ፓፒዩልስ ይባላል። በምስሉ ላይ እንደምትመለከቱት ያለምንም መግል ቆዳችንን ትንሽዬ ቀይ እብጠት የሚያሳይ ነው። ለዚህኛው የብጉር አይነት ደግሞ ይህንን ፕሮዳክት በመጠቀም ለውጥ ልታዩ ትችላላችሁ። ሌላው ደግሞ ጀንትል ክሊንዘር መጠቀም ነው። ይህም ማለት ከባባድ የሆኑ ለቆዳችን ከባድ የሆኑ ክሊንዘሮችን መጠቀም የለብንም ማለት ነው። አራተኛው የብጉር አይነት ደግሞ ፖስቲዩልስ ይባላል። በምስሉ ላይ እንደምትመለከቱት ቆዳችን ላይ በቀይ እብጠት ከቢጫ ወይም ከነጭ ነጥብ ጋር የሚወጡ ናቸው። ይህንንም የብጉር አይነት ትሪት ለማድረግ ደግሞ ቤንዞይል ፐሮክሳይድን በድጋሚ መጠቀም ትችላላችሁ። ወይም ደግሞ በምስሉ ላይ የምትመለከቱትን ሰልፈር መጠቀም ትችላላችሁ። እብጠቱን ለመቀነስ ደግሞ በረዶ መጠቀም። ሌላኛው ደግሞ አክኒፓሽ መጠቀም ነው። በምስሉ ላይ እንደምትመለከቱት ብጉር በወጣብን ቦታ ላይ ይህንን መለጠፍ ነው። ይህም የሚጠቅመን የተለያዩ ባክቴሪያዎች ወይም ጀርሞች ወደ ቆዳችን እንዳይገቡ ወይም የወጣበት ቦታ ላይ ደግሞ ለማጥፋት ይጠቅመናል። አምስተኛው የብጉር አይነት ደግሞ ቆዳችን ላይ ትልቅ ሆነው የሚያሙና ቆዳችን ላይ ከባድ የሆነ እብጠትን የሚያሳዩ ናቸው። በዚህኛው አይነት የብጉር አይነት ደግሞ ምንም አይነት ፕሮዳክት ሪኮመንድ ማድረግ ስለማልችል ወደ ሐኪም ሄዳችሁ መታየት ያስፈልጋችኋል። ስድስተኛና የመጨረሻው ሲስት ይባላል። ይሄ በጣም ከባዱ ነው። በጣም ትልቅና የሚያም አንዳንዴ ደግሞ መግል ያለው ነው። ለዚህኛውም የብጉር አይነት ምንም አይነት ፕሮዳክት ሪኮመንድ አላረጋችሁም፣ ሄዳችሁ መታየት ያስፈልጋችኋል ማለት ነው። ሌላው ደግሞ ተፈጥሯዊ በሆኑ ነገሮች ቆዳችንን ትሪት በማድረግ ብጉሩን መቀነስ እንችላለን። ለምሳሌ እሬት፣ እርድ፣ የሩዝ ውሃ እና እንደነገርኳችሁ የቆዳችሁን ታይፕ በማወቅ ለእናንተ የሚስማማውን ነገር እቤት ውስጥም ሆናችሁ መቀነስ ትችላላችሁ ማለት ነው። ቪዲዮን እስከ መጨረሻው ድረስ ስለተከታተላችሁ በጣም አመሰግናለሁ። ቪዲዮን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ሰፖርት አድርጉኝ። አመሰግናለሁ።